እኔ ለማንም አይደለም እያንዳንዱ ዜጋ በዚች ሀገር ላይ ለመኖር የሚያስችለንን እድል ሳናጣ የመፍትሄ አካል መሆን እንችላለን ወይ ነው። ከሶሪያ፣ ከየመን፣ ከሶማሊያ ተምረን ያዳ ቤታችን ውስጥ ከመምጣቱ በፊት ለመፍትሄ አጋር እንሆናለን ወይ ነው። አሁን የሚባል የአንድነት ጎራ፣ የብሔር ጎራ፣ የምናምን ጎራ ማጭበርበሪያ ሀሳብ ነው። ኢትዮጵያ ውስጥ አንድ ላይ መኖር ካልቻል አንኖርም። እውነት ነው እንዴ? በበቂ አልሰራንም። የዛ ውጤት እኮ ነው የምናየው። የበለጠ እየሰሩ ያሉት በሚለያየን ሀሳብ ላይ የሚጮሁት ናቸው። እነሱን ግን ማስረዳት የምፈልገው አንዳንዶቻችን ኢትዮጵያ የሚለውን ሀሳብ በልመና መልክ እየዞርን የምናቀርበው አድርገው ያስባሉ። የመጨረሻው መዳኛ መፍትሄ ስለሆነ እነሱም ለቆሙለት ብሔረሰብ ምሽግ ውስጥ ነው ከዛ በኋላ የሚነጋገሩት። ያም ራሳቸውን ይከላከሉበት ግንብ እየሰሩ ሰው እልቂት ስለሆነ ነው እንጂ ኢትዮጵያ ይሻላል የምንለው። ይሄ ለፖለቲካ ለማሳመር የሚደረግ ድንፋታ መሬት ላይ ወርዶ ማሰብ ያስፈልጋል። በብሔር ፖለቲካ የ28 ዓመት ተሞክሯችን ያሳየን ጌዲዮና ጉጂን፣ ቅማንትና አማራን፣ ትግሬና አማራን፣ ኦሮሞና ሶማሌን ምናምን ያሳየን። ከዚህ ተምሮ እንደማያዋጣ አውቆ መፍትሄ ከመፈለግ ይልቅ የኔ ሀሳብ የተሻለ የኔ ኮንዲኖ ብሎ በጉራ ያ ጉራ ለየመንም ለሶሪያም ለማንም አልጠቀመም። ቤታችን ከመምጣቱ በፊት እናስብበት። እኔ የማይቆጨንን ነገር እናድርግ ብዬ እናገራለሁ እንጂ እኔም ማብጠጠል መሳደብ በዚህ ነው ማድረግ ይቻላል። እሱ መፍትሄ አይሆንም። ቢያንስ ስተኛ ልክ ነው ወይ ሀሳብ የሚለውን ራሴን እመረምራለሁ። እያንዳንዱ ዜጋ ለራሱ ሀገር ለራሱ ሁሉና ለልጆቹ ሲል ነው። በኋላ ልጅሽ የምትደብቂበት መሬት ታጫለች ኢትዮጵያ ውስጥ። ይሄ ይመጣል። ሌሎች አድርገውት አይተናል። ብልጥ በሰው ጅል በራሱ ይማራል ነው። አንደኛው ጋር ነው።